በጣም ይቅርታ አድርግልኝ የኔ እናት፣ በጣም ተጽቻለሁ። የምር በእውነት ከልቤ ነው። ያው አንቺንም በዚህ ቪዲዮ ምክንያት የተከፈሰውንም በሙሉ ዋንትያን በአደባባይ እንዳዋረዷት በአደባባይ ወጥተው እህቴ ይቅርታ አድርጊልን ብለው በህዝብ ፊት ይቅርታ ጠየቋት። ሰላም ጤና ይስጥልኝ ውድ አስቱቲዩብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም እንድትሆኑ እየተመኘውኝ እንግዲህ ዋንትያ በአደባባይ እሷንም ሴትነቷንም ልጇንም ሰድበው አሰድበው ያደረጉባት ሰዎች እንግዲህ አደባባይ ላይ ወጥተው ይቅርታ ጠይቀው ትልቅም ደግሞ ሚስጥር አውጥተው እያለፉ ይገኛሉ። ይህ የሆነው እንግዲህ በዋንትያ ሴትነቷን እንጠቀም ብለው በተከለከለ አንድ ጓደኛዋ ሆኖ እንዲሁም ደግሞ ብዙ ሀገር አብሯት የሄደ አገሬን ላስተዋውቅሽ ብሎ ወደ አገሩ ይዟት ሄዶ ከዛ በኋላ ነው እንግዲህ ይህ ጉዳይ የተፈጠረው። ሴትነትሽን እፈልገዋለሁ ሲላት አይ ሴትነቴን ሳይሆን አንድ ላይ እንስራ፣ የመጣሁት ለስራ ነው፣ ከዛ ውጭ ግን እኔ ሴትነቴን ዝም ብዬ አሳልፌ የምሰጥ ሰው አይደለሁም፣ ኃላፊነት ያለብኝ ልጅ ነኝ ስትለው አንቺን በጥፊ ነበር ማለት ብሎ እንደውም ለመምታት ሁሉ የተጋበዘ ሰው ነው እንግዲህ ከፍሎ ዋንትያን ያሰደባት ማለት ነው። በጣም ነው የሚገርመው። በነገራችን ላይ ይህ እንግዲህ ከፍሎ ያሰደባት አብሯት የበላ አብሯት የጠጣ ሴትነቷን የተመኘ ሊያረክሳት ሊጫወትባት የፈለገ ወንድ ነው። እሷን ወጥተው ሲሰድቧት እንግዲህ መጀመሪያ ያደረገው ነገር ምንድን ነው? እንዳይታወቅበት ወይም ደግሞ እሷ ለመሆኑ እንዳይታወቅ ቀድሞ ድምፅ የሆነው እሱ ነበረ። 3-4 ነበረ ቪዲዮ ሲሰራ የነበረው። እሷ እኮ በጣም ጠንካራ እናት ነች፣ ልጇን እንዴት እንደምትንከባከብ ለልጇ ያላት ፍቅር እንዴት ነው እናንተ እንደዚህ ብላችሁ የምትሳደቡት? ስለዚህ ወጥታችሁ ይቅርታ ጠይቁ፣ ከዛም አልፎ ደግሞ ባሉበት ሀገር ላይ እንዲከሰሱ ክስ እንዲቀርብባቸው እያለ በጣም ቪዲዮ ይሰራ ነበርና ከዛ እነሱ ደግሞ ያን ሲሰሙ እንዴት እንደዚህ ታረገናለህ? የተነጋገርንበት የከፈልከን አንተ ነህ፣ ብር ከፍለን እኛ ስለ ዋንትያ ስለምንነቷ የምናውቀው ነገር የለንም። የሷ ስስ ብልቷን የምታገኙት ልጇ ናት። ስለዚህ ልጇን ስደቡ፣ እሷነቷን ስደቡ ብሎ ብር እንደከፈላቸው ወጥተው የተናገሩት እንግዲህ እነዛው ልጆች ናቸው እና ከዋንትያ ጋር ምንም አይነት ጸብ እንዳልነበራቸው እንደማያውቋት ሁሉ እንዲሁም ደግሞ የዚህን ያክል በጣም ታዋቂ ወይም ደግሞ ፌመስ እንደሆነች እንደማያውቁ ልጁ ብቻ በቃ ሴትነቷን ስለከለከለችው ከኔ ጋር ዳሪ ሲላት እኔ ካንተ ጋር አላድርም ብላ የራሷን አልጋ ይዛ ስላደረች ይህ ለምን ይሆናል? ለምን እደፈራለሁ ብሎ ብር ከፍሏቸው እንደተሳደቡ ነው የተናገሩት። ዋንትያም እንግዲህ በአንደበቷ የተናገረችው ነገር ምንድን ነው? የሄደችው ለስራ ነው። እንደውም እሱ ነው ይዟት የሄደው። እዛ የሄደችበት አካባቢ ከተለመደው በላይ ቪዲዮ ሰርታ ፖስት እንዳደረገች እንዳስተዋወቀች፣ ህዝቡም እናቶች አባቶች በስነ ስርዓት እንደተቀበሏት ነው የተናገረችውና ከዛ በኋላ ግን እሱ ያን ጥያቄ እንደጠየቃት ያን ጥያቄ ሲጠይቃት አይኔ አልፈልግም እንዳለችውና ሊመታት ሁሉ ፈልጎ እንደነበረ እንዲሁም ደግሞ እኔ ይገርመኛል። እኔ እኮ ኢትዮጵያ በእጄ ናት፣ በጣቴ ማሽከረክራት ናትና እንደፈለግኩ አደርግሻለሁ ብሎ እንዳላት ይሄም ነገር ሲመጣ እሱ እንደሆነ እርግጠኛ እንደሆነች እንግዲህ ወጥታ ብዙ ህዝብ ባለበት ተናገረች ማለት ነው። የሚገርመኝ ነገር አንዳንድ ቲክታከሮች ልጁ እንግዲህ ቲክታከር ነው፣ ፌመስ ቲክታከር ነው። እውነት ለመናገር ይዟት ሄዷል። ይሄንን ከዛ ካስደረገ በኋላ ዝም ቢልስ ምን ችግር አለበት? በቃ ተደርጓል፣ አስደርጓል። ዝም ቢል እንደገና ወጥቶ እነዛ ልጆች አጋልጦ ራሱ እንዳላስደረገ ራሱ ብር ከፍሎ እንዳላሰደበ ከዛ በኋላ መያዝ አለባቸው፣ መከሰስ አለባቸው፣ እሷ በጣም የምትወደድ ናት፣ ልጅ ናት ምናምን ካለ በኋላ ዋንትያ ወጥታ ተናገረች። ዋንትያ ወጥታ ከተናገረች በኋላ ግን እነሱ የሰደቧትን ስድብ እሱ ደግሞ ሰደባት።
ወንድ የሆነ ሰው እኔን መጥቶ የያዘኝ እስከ ማለት ድረስ ደርሷልና አንዳንድ ጊዜ ህግ ያለበት ሀገር ነው ያለነው ወይስ ደግሞ የት ነው ብለን ለማሰብ ሁሉ እንድንገደድ ያደርጋልና እነሱ የሰደቧትን ወይም ደግሞ እሱ እንደላካቸው እነሱ ቃል በቃል የተናገሩትን ስድብ ነው ወጥቶ እሱ ሲሳደብ የነበረው። ዋንትያ ወጥታ አዎ ልክ ናቸው፣ ከሱ ውጭ እሱ ነው ይሄንን ነገር የሚያስደርገው፣ እንደዚህ ብሎኝ እምቢ ብየው ነበረ እና ያስፈራራኝ ሁላ ነበረ፣ ጠብቂ ሲለኝ ነበረ እና እሱ ነው ካለች በኋላ እሱ ወጥቶ እንግዲህ ድጋሜ እሷንም ልጇንም ባሞገሰበት አፉ ቪዲዮ ራሱ እኮ አልጠፋም። ያንን ቪዲዮ ሳያጠፋ መልሶ ፖስት አድርጎ ሰድቧታል ማለት ነው። ለማንኛውም ግን ይሄ ነገር እኔ ዋንትያ ትላንት በሰራሁት ቪዲዮ ምንድነው ያልኩት፣ በቃ ለመኖር ምክንያት አጣው ምናምን ስትል ትንሽ የገረመኝ እሱ ነበርና ይህ ነገር የታወቀ ነው። እንኳን የሶሻል ሚዲያ ተጠቃሚ ሁና እንደዚህ በየቦታው እየዞረች እየሰራች ከዛ ላይ ሲንግል ሁና ወጣት ሁና ቆንጆ ሁና አይደለም እንደዚህ አይነት ነገሮች ያጋጥማሉ። ግን ወጥታ እንደዛ ማድረጓ በጣም ብዙዎችን አሳዝኗል። ማልቀሷ አይደለም ያሳዘነው፣ ግን ለመኖር ምክንያት አጣሁ በቃ መኖር ሰለቸኝ ስትል ሁሉም ሰው በጣም ነው የገረመውና መስዋዕት የከፈለችላት አብራት ያለቻት ልጅ እያለች ለምን እንደዚህ አለች ነው እንጂ እሷ መብቷ ነው ይገባታልም አይደለም ማልቀስ። ወደ ህግ ሄዳ ራሱ ይሄንን ነገር በህግ መያዝ አለባት ብዬ ነው የማስበው። ለምን እሷንም ሴትነቷንም ህፃን ልጇንም ነው ያሰደቧትና በይቅርታ የሚታለፍ ነገር ብቻ አይደለም። አንድ ሰው ወጥቶ የልቡን ከተናገረ በኋላ እንደፈለገ ከሆነ በኋላ ከዛ በኋላ ይቅርታ አሁን የመጣው የቲክቶክ ህግ ምንድነው? ይሰዳደባሉ፣ ምንም የሚቀራቸው የለም። ከቤተሰብ አይቀር፣ ከምን አይቀር፣ አገር አይቀር፣ ዘር አይቀር፣ ልጅ አይቀር ይሰዳደቡና ከዛ ሽማግሌ ይባላል ወጥተው ይቅርታ ይጠያየቃሉ፣ ይቅርታ ይባባላሉ። ሁሉም ነገር ተሸፍኖ ያልፋል። ከዛ ደግሞ ሌላውም አንዱ እንደፈለገ ደግሞ ደስ ሲለው ይነሳና የፈለገውን ሰው ይሳደባል። ፎቶ እንደፈለገ አድርጎ አቀናብሮ ይለቃል። ከዛ በኋላ ደግሞ ወጥቶ ይቅርታ ይጠይቃልና በእርግጥ ነው ከይቅርታ በላይ ምንም ነገር የለም። ቢሆንም ግን እንደዚህ አይነት ነገሮች ግዴታ በህግ መታየት አለባቸው ብዬ አስባለሁ። ከዛ ውጭ ግን እንደዚህ የምታደርጉ ወንዶች፣ በተለይ ወንዶች፣ ወንድ ማለት ወንድም ነው፣ አባት ነው፣ መከታ ነው እና እንደዚህ ጠይቃችሁ ወይም ደግሞ ያቺን ሴት ተመኝታችሁ ፈልጋችሁ ካጣችሁ በፍቅር ነው ማሸነፍ የምትችሉት። በማሰደብ ወይም የሆነ ነገር በማድረግ ጉልበታችሁን በመጠቀም የሚገኝ ነገር ምንም ነገር የለምና ልጁ ደግሞ በጣም ያደረገው ነገር መጀመሪያ ሲከራከር ቆይቶ ከዛ በኋላ ግን ወጥቶ ድጋሜ ስድብ እስኪ ማን ነው ይንካኝ እስኪኑ ንኩኝ ምናምን እስከ ማለት ደረጃ ደርሷልና ተረጋጋ ለማለት እንወዳለን። ለማንኛውም ዋንትያ እንኳን ሀቅሽ ወጣልሽ ለማለት ወዳለው ይሄንን ነው የመጣሁት። ከዛ ውጭ እንግዲህ ዋንትያ በርቺ፣ ወደፊት እላለሁ። የጠንካራ እናቶች ምሳሌ ነሽ፣ ጠንክሪ ለማለት ወዳለሁ። ዛሬ እንግዲህ ይሄንን ነው ልላችሁ የመጣሁት። እዚህ ድረስ ከመጣችሁ እባካችሁ በጣም ቪዲዮ መስራት ስላቆምኩ እየታየልኝ ስላልሆነ የምትችሉ ሼር አድርጉ፣ ማትችሉ ደግሞ ላይክ አድርጉልኝ። ራሱ ዩቲዩብ ሪኮመንደድ እንዲያደርግልኝና ወደ ድሮ ስራዬ በደንብ ቪዲዮ እይታ እንዲያገኝ ማለት ነው። አመሰግናለሁ። በሌላ ቪዲዮ እስከምንመለስ እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን ባይ